ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። በከፋ ዞን ሺሾ እንደ ወረዳ ሆራ ከተማ በ4.2 ሚሊዮን ብር የተገነባ የቅድመ መደበኛ ሞዴል ትምህርት ቤት ተመረቀ። ሞዴል ትምህርት ቤቶች ብቁ ዜጋን ለማፍራት የሚደረገውን ጥረት እንደሚያግዙም ተጠቁሟል። በከፋ ዞን ሺሾ እንደ ወረዳ ሆራ ከተማ በ4.2 ሚሊዮን ብር የተገነባው የቅድመ መደበኛ ሞዴል ትምህርት ቤት ብቃት ያለውን ትውልድ ለመቅረጽ የተጀመረውን ጥረት አካል መሆኑ በምረቃው ስነ ስርዓት ላይ ተገልጿል። ዘገባው የባልደረባችን ታጀቶ ከበደ ነው። ፍጹም ተሾመ ያቀርበዋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት ተገኝተው ንግግር ያደረጉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነሜ ትምህርት ለሁሉም መሰረት በመሆኑ በዘርፉ የሚስተዋለውን ስብራት ለመጠገን የረጅምና አጫጭር ስትራቴጂክ እቅዶች ተይዘው ወደ ተግባራ መገባቱን ተናግረዋል። ለሁሉም ነገር መሰረቱ ትምህርት ነው። ትምህርት ላይ ካልሰራን ነገ አንወዳደርም። ነገ ቴክኖሎጂን የሚያንቀሳቅስ ትውልድ ያስፈልገናል። ዛሬ ላይ ያለን ነገ የሚመጣውን ዓለም አቀፋዊ ተጽዕኖ መቋቋም የሚችል ትውልድ መገንባት በትኩረት መስራት ስላለበት በልዩ ሁኔታ የአጭርና የረጅም ጊዜ እቅዶችን አቅደን እየሰራን እንገኛለን። ከተያዙት የረጅም እቅዶች መካከል የቅድመ መደበኛ ትምህርት ቤት ማስፋፊያ ተግባር አንዱ ነው ያሉት ዶክተር ደስታም ይህ ተግባርም የነገን ብቁና ተወዳዳሪ ዜጋን ለማፍራት ትልቅ ፋይዳ እንዳለውም ተናግረዋል። የረጅም ጊዜ እቅድ ብለን ያሰብነው ቅድመ አንደኛ በህፃናት ላይ መስራት አለብን ብለን የጀመርነው ልዩ ስራ አለ። በዚህ ሂደት በአጠቃላይ ባሉን 61 ወረዳዎች ሞዴል ቅድመ አንደኛ ትምህርት ቤት መገንባት አለብን ብለን ጀምረናል። በዚህ ሂደት እንግዲህ እስካሁን ድረስ ከፋ ዞን ወደ 19 የሚደርሱ የቅድመ አንደኛ ትምህርት ቤቶችን ግንባታ አስጀምሯል። ግማሹ የተወሰኑት እየተጠናቀቁ ይገኛሉ። የዛሬው የመጀመሪያ ነው። ሆነን ለመናገር ከመጀመሪያ ጀምሮ በአጭር ጊዜ ጀምሮ መጨረስ የሚለውን ትምህርት የሰጠን ሺሾ እንደ ወረዳ ነው። እጅግ በጣም ላመሰግን ወዳለሁ። በምረቃ ስነ ስርዓቱ በወረዳው ዲምብራ ከተማ የቅድመ መደበኛ ሞዴል ትምህርት ቤት ግንባታ መሰረት ድንጋይ የተቀመጠ ሲሆን በዘርፉ በተደረገው ጥረት ባሳለፍነው በጀት ዓመት 145 በላይ የቅድመ መደበኛ ሞዴል ትምህርት ቤቶች በከፋና ሸካ ዞን ግንባታ መጀመራቸውን ዶክተር ደስታ ተናግረዋል። የቅድመ አንደኛ ትምህርት ላይ ትኩረት አድርገን መስራት አለብን ብለን ያሰብነው በአጠቃላይ በክልላችን 888 ቀበሌዎች ይገኛሉ። ህፃናት ወደ ትምህርት ቤት እየመጡ ያሉነው ከትምህርት ቤት ካለው ርቀት የተነሳ ስለሆነ በቀበሌ የቅድመ አንደኛ ማስፋፊያ መጀመር አለበት ብለናል። በዚህም የከፋ ዞን ባለፈው ጊዜ ከፋ ዞንና ሸካ ዞን ግንባር ቀደም በመሆን 145 በሚሆኑት አካባቢዎች ላይ የቅድመ አንደኛ ማስፋፊያ ጀምረዋል። ዘንድሮም ባልተጀመሩ ቀበሌዎች ላይ የቅድመ አንደኛ ማስፋፊያ እንደሚጀምሩ ኃላፊነት ወስደው ወደ ተግባር እየገቡ ይገኛሉ። የተጀመረ ትምህርት ልማት ስራ ተጠናክሮ እንደሚቀጥል የተናገሩት ምክትል ኃላፊው በሺሾ እንደ ወረዳ ወራ ከተማ የተገነባው የቅድመ መደበኛ ሞዴል ትምህርት ቤት በመመረቁ የእንኳን ደስ ያላችሁ መልእክት አስተላልፈዋል። የብልጽግናን ትሩፋት የሚያስቀጥል ዜጋ መፍጠር መስራት ወሳኝ በመሆኑ በዛሬው ዕለት በልዩ ሁኔታ በትምህርቱ ሴክተር የጀመርነውን የትምህርት ልማት ስራ ለማስቀጠል የመጀመሪያ በመሆን የሺሾ እንደ ወረዳ የቅድመ አንደኛ ግንባታ በማጠናቀቅ በዛሬው ዕለት ተገኝተን በጋራ ከህዝብ ጋር እንድናስመርቅ ግንባር ቀደም ሚናውን ስለወሰደ እንኳን ደስ ያላችሁ ለማለት ወዳለሁ። በትምህርት ለትውልድ ንቅናቄ የተጀመሩ ስራዎችን ማስፋትና ማጠናከር ለትምህርት ልማት ውጤታማነት ከፍተኛ አስተዋጽኦ እንዳለው ተገለጸ። ይህ የተገለጸው የከፋ ዞን ትምህርት መምሪያ ያካሄደው የ2017 ዓ.ም የአፈጻጸም ግምገማና የ2018 ዓ.ም የትምህርት ንቅናቄ መድረክ ላይ ነው። በ2017 ዓ.ም በትምህርት ለትውልድ በማህበረሰብ ተሳትፎ ከ237 ሚሊዮን ብር በላይ የተሰበሰበ መሆኑን ተገልጿል። ዘገባው የባልደረባችን ታደሰ ወልደ ሰንበት ነው። ዘሩፋኤል ሀብታሙ ያቀርበዋል። የንቅናቄ መድረኩን የመክፈቻ ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ለሁሉም ልማቶች መሰረት የሆነውን
የትምህርት ልማት ግቦችን ለማሳካት የተጀመረው ርብርብ ተጠናክሮ መቀጠል እንዳለበት አስገንዝበዋል። ለሁሉም ነገሮች መሰረት ትምህርት ነው። ለእድገት መሰረቱ መነሻ ትምህርት ነው። የተለያዩ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ተቋማትን ለውጦችን፣ እድገቶችን ለማምጣት ከትምህርት ውጭ ሊታሰብ የሚችል አይደለም። የመጡ ለውጦች በአጠቃላይ የትምህርት ተሳትፎ ውጤቶች ናቸው። ያሉ ችግሮች ወይም ቻሌንጆች ወይም ያልመጡ ለውጦች ካሉ ደግሞ በትምህርት አማካኝነት በተፈጠሩ ውስንነቶች እንደሆነ ታሳቢ ይደረጋል። ቅድም እንደተባለው የተለያዩ ያደጉ ሀገሮች ለእድገታቸው መነሻ የሆነው በአግባቡ ትምህርት በመማራቸው፣ ትምህርትን ፕራክቲካሊ ወደ ተግባር በመለወጣቸው፣ በትምህርት የመጣ ቴክኖሎጂ በመጠቀማቸው፣ በትምህርት የመጡ ውጤትና ግብ ማሳካት በመቻላቸው ያላቸውን ሪሶርስ በአግባቡ ተጠቅሞ ሊያድጉ የቻሉበት ምክንያት ማለት ነው። ያላደጉ ሀገሮች ደግሞ በተመሳሳይ ጊዜ ሰማይና ምድር ሲፈጠር የተፈጠሩ፣ በተመሳሳይ ጊዜ መሬትን የተረከቡ፣ ሪሶርስ የተረከቡ፣ ነገር ግን ባለመማራቸው ወይም የትምህርት ይዘታቸው በጣም ደካማና ኋላ ቀር በመሆኑ ያላቸውን ሀብት ሪሶርስ በአግባቡ መጠቀም ያልቻሉ ናቸው ማለት ነው። የድህነት፣ የልዩነት፣ የኋላ ቀርነት ልዩነቱና መሰረታዊ ምክንያቱ በትምህርት የመጣ ነው። ከዛ ውጪ የሆነ ነገር የለም ማለት ነው። በ2017 ዓ.ም በማህበረሰቡ ተሳትፎ የተሰሩ ስራዎች አበረታች መሆናቸውን ዋና አስተዳዳሪው ገልጸዋል። የትምህርት ቤቶች ደረጃና የተማሪዎችን ውጤት ለማሻሻል የተደረጉ ጥረቶች ተጠናክረው መቀጠል ያለባቸው መሆናቸውንም ጠቅሰዋል። ማህበረሰቡ ለትምህርት ስራ ሁሌም በጠየቀ ቁጥር ከጎናችን ሆነው ገንዘቡን፣ ጉልበቱን በማንኛውም መልክ ሳይሰስት እየሰጠ ያለ ለትምህርት ቤቶቻችን ድጋፍ ያደረገበት ሁኔታ ነው ያለውና ለህዝባችንም ትልቅ ምስጋና አለ። በየደረጃው ለትምህርት ስራዎች ውጤታማ የትምህርት አምባሳደሮች ሚና የጎላ መሆኑንም ዋናው አስተዳዳሪ አንስተዋል። በሁለተኛ ደረጃ ትምህርት ቤት የመለመልናቸው የትምህርት አምባሳደሮቻችን ሁሉም ቦታ በመሄድ እንቅስቃሴ በማድረግ መምህራንን በማወያየት ያለውን ድጋፍ በማየት ለትምህርት መንግስት ከሚመደበው በተጨማሪ በህብረተሰቡ ሊደረግ የሚገባ ድጋፍ እንዲደረግ ከፍተኛ አስተዋጽኦ አበርክተዋል። ሁለቱም የትምህርት አምባሳደሮቻችን ናቸው። የካፋ ዞን ትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻ በበኩላቸው በትምህርት ተደራሽነት ዘርፍ የተመዘገበው ስኬት በጥራት ልማት ዘርፍም እንዲደገም የተቀናጀ ርብርብ እንደሚያስፈልግ አስገንዝበዋል። የሀገራችን ትምህርት የራሱ የሆኑ መሰረታዊ ጉድለቶች እንዳሉት ማሳያ ነው። የዚህ ነባራዊ ሁኔታ ለመቀየር በሀገራችን የትምህርት ሴክተሩን በብዙ መንገድ ለመቀየር የተጀመሩ በርካታ የሪፎርም ስራዎች እንደተደረጉና ሁላችንም በጋራ እየሰራን ያለናቸው ጉዳዮች እንደሆኑ የሚታወቅ ሲሆን እነዚህ የሪፎርም ስራዎችን ደግሞ አሁን ባለው ሂደት አበረታች የሆኑ ውጤቶችን ያስመዘገቡ እንደሆነ በየደረጃው የምናውቀው ሀቅ በመሆኑ አሁንም ትኩረት ሰጥቶ ለመስራት አስፈላጊ እንደሆነ ከዚህ ቤት ለተገኘ ተሳታፊ ሁሉ የሚነገር አይመስልም። በዞኑ በበጀት ዓመት በትምህርት ለትውልድ ንቅናቄ 237 ሚሊዮን ብር ከማህበረሰቡ መሰብሰቡን ተናግረዋል። በ37 ሚሊዮን ብር የመጽሐፍት ህትመት የተካሄደ ሲሆን ከጥምርታ አንጻር አሁንም መስራት ይጠይቃል ብለዋል። በትምህርት ለትውልድ ንቅናቄ ሁሉንም ያሳተፈ ከ237 ሚሊዮን ብር በላይ ሀብት በመሰብሰብ የትምህርት ቤቶችን ደረጃ የማሻሻል ስራዎች እየተሰሩ ይገኛሉ። የስርዓተ ትምህርት ማሻሻያው ተከትሎ የታየውን የመጽሐፍት አቅርቦት ችግር ለመፍታት ከ32 ሚሊዮን ብር በላይ ገንዘብ ተሰብስቦ ለተማሪዎች የተሰራጨ ቢሆንም ከፍተኛ የሆነ የትምህርት ችግር የሚታይ በመሆኑ የሁሉንም ርብርብ አሁንም የሚጠይቅ ጉዳይ ይሆናል። በንቅናቄ መድረኩ የ2017 ዓ.ም ተግባር አፈጻጸም ሪፖርት ቀርቦ ባለድርሻ አካላት የመከሩ ሲሆን መድረኩ የክልል ትምህርት ቢሮ አመራሮችን ጨምሮ ከየደረጃው የተወጣጡ ባለድርሻ አካላት ተሳትፈዋል። በክልሉ የኦክሲጅን ምርት መመረት በመቻሉ የሕክምናው ዘርፍ ደረጃ ያደገ መምጣቱ ተገለጸ። ቻይ በተሰኘ ግብረሰናይ ድርጅት ከ359 በላይ የኦክሲጅን ሲሊንደሮችን በክልሉ ለሚገኙ 56 የጤና ተቋማት እገዛ ማድረጉ ተመላክቷል። የኦክሲጅን ምርት አጠቃቀምና አስተዳደር መመሪያ ወጥቶ ተግባራዊ ማድረግ በሚቻልበት ላይ የግንዛቤ ማስጨበጫ መድረክ በቦንጋ ከተማ ተካሂዷል። ፍጹም ተሾመ ተጨማሪ አለው።
በክልሉ ውስጥ በሚገኙ ሆስፒታሎች የኦክሲጂን ምርት አገልግሎት መጀመር ለሕክምና ተቋማት ኦክሲጂንን በበቂ ሁኔታ እንዲያገኙ ከማድረጉም ባሻገር የዜጎችን ሕይወት በመታደጉ ረገድ ትልቅ ሚና እየተወጣ መሆኑን የክልሉ ጤና ቢሮ አስታውቋል። በቢሮ ምክትል ኃላፊና የሕክምና አገልግሎት ዘርፍ ኃላፊ አቶ ምትኩ ታመነም የኦክሲጂን ምርቱ ይበልጥ ውጤታማ እንዲሆን የአሰራር ማንዋል በማስፈለጉ ከፌዴራል ጀምሮ ሲዘጋጅ መቆየቱን ተናግረዋል። ቀደም ያው የኦክሲጂን አቅርቦት እንዲሁ ዝም ተብሎ በዘፈቀደ የሚመራበት ሁኔታ ነበረ። አሁን በደረስንበት የሕክምና መዘመንና ደረጃ አንጻር ኦክሲጂን በራሱ ከኢንሰንሻል ድራግስ ወይም አስፈላጊ መድኃኒት ከሚባሉ ሊስት ውስጥ ነው የሚገባውና ይህንን በተገቢው በተደራጀ ሁኔታ ማስተዳደርና መምራት አለብን በሚል ተነስተናል። እንደሚታወቀው ከዚህ ቀደም በካፋ ዞን የገብረ ጻድቅ ሻዎ ሆስፒታል የኦክሲጂን ማምረቻ ብቻ ነው የነበረን። አሁን ከአንድ ወደ 3 እየተሸጋገርን ነው። ቅርብ ጊዜ በዳውሮ ዞን የተርጫ ጠቅላላ ሆስፒታል የኦክሲጂን ማምረቻ ፋብሪካም ይመረቃል። በቤንች ሸኮ ዞን የሚዛን ቴፒ ማስተማሪያም ይመረቃል። ስለዚህ እነዚህ ሲመረቁ ይህንን የሚያስተዳድር መመሪያም በአሁኑ ሰዓት አውጥተን በክልሉ ኃላፊነት በተሰጣቸው የፍትህ መዋቅር ተተችቶ የጸደቀበትን ሁሉም ባለድርሻ አካላት በተገኙበት የውይይት አካል አድርገናል። በየሕክምና ተቋማቱ በሐኪሞች ዘንድ እንደ አንድ መድኃኒት እየታዘዘ በመሆኑ በሪፈር ወደ ሌላ አካባቢ የሚሄዱ ህሙማን ቁጥር በከፍተኛ ደረጃ መቀነሱ በተደረገ ዳሰሳ መታወቁን በኢትዮጵያ ክሊንተን ሄልዝ ኢኒሼቲቭ አስተባባሪ አቶ ደምስ ለማ ገልጸዋል። አሁን ባለው ሁኔታ ምናልባት ቅድምም ከየዞኖቹ ሲያቀርቡ እንደሰማችሁት በዋናነት በተለይ ሪፈራል ሎዱን የቀነሰበት ሁኔታ ነው ያለው። ከዚህ በፊት የኦክሲጅን ሕክምና ባልነበረበት ወቅት ጤና ጣቢያዎች በአካባቢያቸው ወዳለ ሆስፒታሎች ነው ሪፈር የሚያደርጉት። ሁሉ ጊዜ ለትንሹም ለትልቁም የጤና እክል ወደ ሆስፒታሎች ሪፈር በማድረግ ሆስፒታል ላይ ኦቨርሎድ የማድረግ ሁኔታዎች አሉ። አንድ ይሄ ነው። ይህንን ከማስወገድ አንጻር በጣም ትልቅ ስራ ሰርተናል ማለት እንችላለን። አቶ ደምስ አያይዘው በክልሉ ለሚገኙ 56 የጤና ተቋማት ከ359 በላይ ሲሊንደሮች ድጋፍ በማድረግ ህብረተሰቡ ተጠቃሚ እንዲሆን መደረጉንም ገልጸዋል። በክልሉ አንድ የኦክሲጅን ማምረቻ ፕላንት ተክሏል ክሊንተን። በተጨማሪም ቅድም ስናነሳ እንደነበረው ወደ 359 የኦክሲጅን ሕክምና መስጫ ሲሊንደሮችን ገዝቶ አከፋፍሏል። ወደ 180 አካባቢ የሚጠጉ የኦክሲጅን መመርመሪያ መሳሪያዎችንም እንዲሁ ገዝቶ አሰራጭቷል። ከዛ በተጨማሪም እንግዲህ እነዚህ የተመረጡ ጤና ተቋማት ላይ በየ3 ወሩ እንዲሁም ደግሞ በየ9 ወሩ ከአጠቃላይ ከክልሉ የጤና ባለሙያዎች ጋር በመተባበር ከክልል ጤና ባለሙያዎች ከዞን ጤና ባለሙያዎች ጋር በመተባበር በየፔሪዱ ድጋፋዊ ክትትል ይደረጋል። የክልሉ ጤና ቢሮ ከፌዴራል ጤና ሚኒስቴር ጋር በመተባበር በኦክሲጂን አጠቃቀምና አስተዳደር መመሪያ ተዘጋጅቶ ለሚመለከታቸው አካላት የግንዛቤ ማስጨበጫ ስልጠናም ተሰጥቷል። በመድረኩ ተገኝተው ግንዛቤ ያስጨበጡት የሚኒስቴር መስሪያ ቤቱ የተቋማት አስተባባሪ ዶክተር ምዕራፍ ሙልጌታም የኦክሲጂን ምርት ከተለምዷዊ አጠቃቀምና አስተዳደር በማላቀቅና አሰራሩን በማዘመን የተሻለ አገልግሎት እንዲሰጥ የሚያደርግ መመሪያ ስለመዘጋጀቱም ተናግረዋል። በክልሉ የሚገኙ ጤና መምሪያዎችና ሆስፒታል ስራ አስኪያጆች ተገኝተው በመመሪያው ዙሪያ ግንዛቤ ማግኘታቸውን ለማወቅ ተችሏል። በከፋ ዞን ጌሻ ወረዳ ወዲቲ ክላስተር የማህበረሰብ አቀፍ ፖሊስ ወንጀል መከላከል አገልግሎት መስጫ ማዕከል በህብረተሰቡ ተሳትፎ ተገንብቶ ለአገልግሎት ክፍት ሆነ። የፖሊስ አገልግሎት መስጫ ማዕከሉ ለአካባቢው ህዝብ ፈጣንና ቀልጣፋ ፖሊሳዊ አገልግሎት እንዲያገኙ እንደሚያስችል ተገልጿል። ከወረዳው መንግስት ኮሚኒኬሽን የተገኘውን ዘገባ የታባባ ተስፋዬ ታቀርበዋለች። የፖሊስ አገልግሎት መስጫ ማዕከሉ ለአካባቢው ህዝብ ፈጣንና ቀልጣፋ የፖሊስ አገልግሎት እንዲያገኙ እንደሚያስችል ተገልጿል። በምረቃት ስነ ስርዓቱ ላይ የተገኙት የጌሻ ወረዳ አስተዳደር የመንግስት ተጠሪ አቶ አንድሰው አለማየሁ በዚሁ ወቅት እንዳሉት የወረዳው እድገትን ተከትሎ የተለያዩ የህብረተሰብ ክፍሎች ለስራና ለንግድ አገልግሎት ወደ ወረዳዋ በመግባት ላይ መሆናቸውን አንስተዋል። በዚህም በአካባቢው ሰላምን ለማስፈን የፖሊስ ማዕከል መገንባት አስፈላጊ መሆኑን በመረዳት በአጭር ጊዜ ውስጥ በአካባቢው ህብረተሰብ ትብብር ግንባታው ተጠናቆ አገልግሎት ለመስጠት ዝግጁ መሆኑን ተናግረዋል። ሰላም የሁሉም ነገር መሰረት ነው ያሉት የከፋ ዞን ፖሊስ አዛዥ ኢንስፔክተር አጥናፉ አባተ ዘላቂን ሰላም ለማስፈን የሰላምን ሁኔታ በአግባቡ የተገነዘበ ማህበረሰብን ለመፍጠር እየተሰራ መሆኑን ገልጸው የሁለቱ ቀበሌዎች ነዋሪዎች ለአካባቢያቸው ሰላም ቅድሚያ በመስጠት ማዕከሉን ገንብተው ለአገልግሎት ክፍት እንዲሆኑ በማድረጋቸው በዞኑ ፖሊስ አመራሮችና አባላት ስም ምስጋናቸውን አቅርበዋል። የወረዳው ጸጥታና ሚሊሻ ጽህፈት ቤት ኃላፊ
አቶ ደረጀ ደምሴ በበኩላቸው በወረዳው ሰላምን ለማምጣት ህዝብና ፖሊስ ተቀናጅቶ መስራታቸው በሁለቱ ቀበሌዎች ይፈጸሙ የነበሩ ስርቆቶች መቀነሳቸውና የፖሊስ አገልግሎት በቀበሌዎች መገንባታቸው የማህበረሰቡን እንግልት ለመቀነስ እንደሚረዱ ተናግረዋል። የጊሻ ወረዳ ፖሊስ ጽፈት ቤት አዛዥ ምክትል ሳጅን ሀብታሙ ወርቁ በወረዳው እየተከሰተ ያለውን ወንጀል ለመከላከል በ7 ክላስተሮች የፖሊስ አገልግሎት መስጫ አካባቢዎች ላይ የፖሊስ አባላትን በመመደብ ቅድመ ወንጀል መከላከል ስራዎች እየተከናወኑ እንደሚገኙ ገልጸዋል። የፖሊስ አገልግሎት ለህብረተሰቡ በቅርበት ተደራሽ ለማድረግ በዲጮኪት በኪቲ ከተማ ቀበሌና የፖሊስ አገልግሎት ለህብረተሰቡ በቅርበት ተደራሽ ለማድረግ በዲጮ በኪቲ ከተማ ቀበሌና በኔቺቲ ቀበሌ ህብረተሰብ ተሳትፎ የፖሊስ አገልግሎት መስጫ ማዕከላት ግንባታ ለፖሊስ ስራ አካባቢ ምቹ ከማድረግም ባለፈ በወንጀል ተጠርጥረው የሚመጡ ተጠርጣሪዎችን ማረፊያ ጽፈት ቤት የስብሰባ አዳራሽና የፖሊስ አባላት ማደሪያ እንዳለው ተናግረዋል። በምረቃት ስነ ስርዓቱ ላይ የተገኙት የአካባቢው ነዋሪዎች በሰጡት አስተያየት በአካባቢያቸው የፖሊስ በግለሰብ ቤት ተከራይቶ አገልግሎት በመስጠቱ ይህንን ችግር ለመቅረፍ ፖሊስ እንዲሰራ ታሳቢ ተደርጎ በህዝቡ ትብብር አገልግሎት መስጫም መሰራቱንና በቀጣይም የሚያስፈልገውን ድጋፍ ለማድረግ መዘጋጀታቸውን ተናግረዋል ሲል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዘግቧል። የሃይማኖት ተቋማት አብሮነትን በማጠናከር የሀገር ሰላም ማጽናት እንደሚገባ የሰላም ሚኒስቴር ገለጸ። የኢትዮጵያ ሃይማኖት ተቋማት ጉባኤ ያዘጋጀው 4ኛው ሀገር አቀፍ የሰላም ጉባኤ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ በሐረር ከተማ በተለያዩ ዝግጅቶች እየተካሄደ ይገኛል። የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ በዚህ ወቅት እንዳሉት የሃይማኖት ተቋማት ባለፉት ዓመታት የሀገርን ሰላም ለማጽናት በርካታ ስራዎችን ሰርተዋል ብለዋል። የሃይማኖት አባቶች አባገዳዎችና የሀገር ሽማግሌዎች ስለ ማህበረሰብ መፈቃቀርና ስለ ሰላም ከህዝብና ከመንግስት ጋር በጋራ የሚያከናውኗቸው ተግባራት ለእድገትና አብሮነት ትልቅ ሚና እንዳላቸው ተናግረዋል። ይህንን ተግባር በይበልጥ በማስቀጠል ለሀገር አንድነት በጋራ ጥሩ ውጤት ማምጣት አለብንም ብለዋል። ጉባኤው ሰላም በሀገሪቱ በዘላቂነት ጸንቶ እንዲቀጥልና ህዝቡ የሰላም ባለቤት ሆኖ እንዲሰራ የሃይማኖት አባቶችና ምዕመናን ይበልጥ እንዲሰሩ የሚያግዝ መሆኑ ተጠቁሟል። በጉባኤው ላይ የሃይማኖት ተቋማት መሪዎች፣ የሀገር ሽማግሌዎችና ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የተለያዩ የህብረተሰብ ክፍል ተወካዮች ተገኝተዋል። ዘገባው የፋና ሚዲያ ኮርፖሬት ነው። የባህር በር ስለሌላቸው ወደ ኋላ ሊተው የሚገባ ሀገር መኖር የለበትም ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተናገሩ። የተባበሩት መንግስታት ድርጅት በየ3 ዓመቱ ወደብ የሌላቸው ታዳጊ ሀገራት ጉባኤ ያደርጋል። ዘንድሮም 3ኛ ወደብ የሌላቸው ታዳጊ ሀገራት ጉባኤ በቱርክሜኒስታን አዋዛ ከተማ መካሄድ ጀምሯል። ጉባኤው በተጀመረበት ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ባደረጉት ንግግር የባህር በር የሌላቸው ሀገራት የሚደርስባቸው ተጽዕኖ ከባድ መሆኑን አንስተዋል። ይህ ችግር በጋራ መቀረፍ እንዳለበት ያነሱት ዋና ጸሐፊው የባህር በር ያላቸው ሀገራት የባህር በር ከሌላቸው ሀገራት በትብብር መስራት አለባቸው። የባህር በር ስለሌለው ወደ ኋላ ሊተው የሚገባ ሀገር መኖር የለበትም ብለዋል። 3ኛው የተባበሩት መንግስታት ድርጅት ወደብ የሌላቸው ታዳጊ ሀገራት ኮንፈረንስ ሁሉን አቀፍና ዘላቂ ልማትን ለማፋጠን ዓለም አቀፍ አጋርነቶችን ለማስተዋወቅ ያለመ ነው ተብሏል። በዓለማችን 44 የባህር በር የሌላቸው ሀገራት ሲኖሩ ከነዚህ መካከል 32 ያሉ ታዳጊ ሀገራት ናቸው ተብሏል። እነዚህ ታዳጊ የባህር በር አልባ ሀገራት 500 ሚሊዮን ነዋሪ ይዘው ከፍተኛ ለሆነ የትራንስፖርት ወጪ ለውስን ገበያ ተደራሽነትና ለአየር ንብረት ለውጥ አደጋዎች ተጋላጭ ሆነው ይገኛሉ። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም አብሬያችሁ ቆይታ ያደረግኩ ቀሪ የከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልኝ።